Salut! Ça va? እንዴት ናችሁ? ማጊ ነኝ። ይህ ፍሬንች ፎር ኢትዮጵያ የተሰኘው ቻናላችን ነው። በድጋሚ እንኳን ደህና መጣችሁ። በጣም ታላቅ ይቅርታ ጠይቃለሁ። እየጠፋሁ ነው ሰሞኑን አውቃለሁ። አይ ኤም ሪሊ ሶሪ። ትምህርት ስራ ጋር በተያያዘ ትንሽ ሰዓት እያጠረኝ ስለሆነ ነው። አስተካክላለሁ። ሶ ምን አልኩኝ? ትምህርት ስራ አይደለ? ስለዚህ ዛሬ ምንድነው የምናየው? የተለያዩ የስራ አይነቶች የተለያዩ ፕሮፌሽኖችን እናያለን። በተወሰነ መልኩ ሁሉንም አዳርሰን ስለማንጨርስ ሜጀር የሆኑትን ኮመን የሆኑትን እናይና ፈርደር ደግሞ በሌላ ሌሰን ከፈለጋችሁ ተጨማሪ ይሄስ ምን ማለት ነው፣ የኔ ፕሮፌሽን ይሄ ነው፣ በፈረንሳይኛ ይሄ ምን ማለት ነው ብላችሁ መጠየቅ ትችላላችሁ ኮሜንት ሴክሽኑ ላይ። ከዛ ደግሞ ካስፈለገ ተጨማሪ ቪዲዮ ደግሞ እንደ ፓርት 2 አድርገን መስራት እንችላለን ማለት ነው። ዛሬ እያንዳንዱን ፕሮፌሽን እናያለን። በቀጣይ ሌሰን ደግሞ ለእያንዳንዱ ዛሬ ላይ የናቸው ፕሮፌሽኖች ምሳሌ እንዴት ነው እኔ ተማሪ ነኝ፣ እኔ አስተማሪ ነኝ፣ እኔ ዶክተር ነኝ እያልን ወይ ደግሞ አበበ ፓይለት ነው፣ አበበ ጋዜጠኛ ነው፣ በቀለች ተማሪ ናት፣ በቀለች የጥርስ ሐኪም ናት የሚለውን ደግሞ እያንዳንዱን እንዴት ነው በሴንቴንስ በአረፍተ ነገር ደግሞ አድርገን ስንጠየቅስ ጥያቄው ምን ይመስላል፣ ስንመልስስ እንዴት ነው የምንመልሰው የሚለውን እያንዳንዱን እናያለን። ዛሬ ግን ፕሮፌሽኖችን የስራ አይነቶችን እናያለን ማለት ነው። ምንድነው በፍሬንች les professions professions ወይንም les professions ወይንም les métiers ማለት ትችላላችሁ በፍሬንች ማለት ነው። les professions ወይንም ደግሞ les métiers እያንዳንዱ የስራ አይነት ወይም የፕሮፌሽን አይነት ስንል ማለት ነው። très bien ስለዚህ እንጀምር። ስንጀምር ሁሌም ከምን እንጀምራለን? ተማሪነት ፕሮፌሽን ስለሆነ ምንድነው ማንኛውም አይነት የስራ ዘርፍ ላይ የምንሰማራው በትምህርት አልፈን ነው አይደለ? ያ ትምህርት ልምምድ ሊሆን ይችላል፣ ትሬኒንግ ሊሆን ይችላል፣ የሙያ ፕራክቲካል ነገር ሊሆን ይችላል፣ የቀለም ትምህርት ሊሆን ይችላል፣ እንዲሁም ደግሞ ከአካባቢያችን ከቤተሰቦቻችን የምንማረው ትምህርትም ሊሆን ይችላል ማለት ነው። ስለዚህ ስቱደንት ወይ ደግሞ ተማሪ ለማለት ደግሞ ሁለት አይነት አማራጭ አለ። እሱን እናያለን። አንደኛው ኤቱዲዮን ወይም ኤቱዲዮንት። ይሄ ልዩነቱ ምንድነው? ጀንደር ነው። ለወንድ ኤቱዲዮን እንላለን የመጀመሪያዋን ኢ የሌለባትን፣ ለሴት ደግሞ ኢ ጨምረን ኤቱዲዮንት ት ድረስ እናነባለን ማለት ነው። ሌላኛው አማራጭ ደግሞ ኢሌቭ። ይህ ደግሞ ይሄም ስቱደንት ተማሪዎች ትሬኒንግ የሚወስዱ ስልጠና የሚወስዱ ማንኛውም አይነት የሆነ አስተማሪ ወይ ደግሞ የሆነ እውቀትን የሚያስተላልፍ አካል ኖሮ ተማሪዎች ሲኖሩ ኢሌቭ ማለት እንችላለን ማለት ነው። très bien ቀጣዩ ደግሞ ተማሪ ካለ ምን ያስፈልጋል? አስተማሪ አይደለ? ስለዚህ አስተማሪ ደግሞ ስንጽፈው የሴትና የወንዱ ይለያያል። እዚህ ጋር እንደምታዩት የመጀመሪያው የተጻፈው ማን ነው? አር ድረስ ኢ የሌለበት የወንድ ነው። ኢ ሲኖርበት ደግሞ የሴት ነው። ግን ስናነበው እዚህ ጋር አንድ አይነት ነው። ልክ እንደ ኤቱዲዮንት አይለያይም። ፕሮፌሰር the only difference እዚህ ጋር አክሰንቱ ነው ማለት ነው። ሮ ላይ ያለችው አክሰንት እና የመጨረሻዋ ር ላይ ያለችው አክሰንት ነች ዲፈረንሷ። ስለዚህ አብረን እንበል ፕሮፌሰር ይሄ ቲቸር። ከዛ ደግሞ ትምህርት ቤት ካለ ተቋም ካለ ዳይሬክተር ያስፈልጋል አይደለ? የትምህርት ቤቱ ዳይሬክተር ኦር እዚህ ጋር ደግሞ እንደ አማራጭ የመስሪያ ቤት ማናጀርም አንዳንድ ቦታዎች ዳይሬክተር ይባላሉ። ለማናጀርም ለትምህርት ቤት ዳይሬክተርም ይሰራል። ይሄ ለወንዶቹ ዲሬክተር፣ ለሴት ዲሬክትሪስ። très bien ቀጣዩ ደግሞ ምንድነው? ላይብራሪያን ወይ ደግሞ የቤተ መጻሕፍት ሰራተኛ ስንል ላይብራሪ ምን ነበረ? ቢብሊዮቴክ አይደለ? ከዚህ በፊት ቮካቡላሪ ተምረናል አስታውስ። ቢብሊዮቴክ። ስለዚህ ላይብራሪያን ወይ ደግሞ የቤተ መጻሕፍት ሰራተኛ ደግሞ ሲሆን ምን ይሆናል? ቢብሊዮቴካር። በጣም አሪፍ። አንዴ ከላይ ጀምረን ሪቫይዝ እናድርግ። ኤቱዲዮን ወይንም ኤቱዲዮንት ስቱደንት፣ ኢሌቭ ፒፕል ወይም ስቱደንት፣ ፕሮፌሰር ቲቸር፣ ዲሬክተር ወይንም ዲሬክትሪስ ዳይሬክተር ወይም ማኔጀር፣
bibliothécaire librarian በጣም አሪፍ እዚህ ጋር ደግሞ የምናያቸው ፕሮፌሽኖች እነዚህን አራቱን ነው አንደኛው ከላይ የምናየው ምንድነው ዶክተር which is médecin በፍሬንች እሺ ሜዲሲን እኛ የምናውቀው በምን ማስታወስ ትችላላችሁ ሜዲሲን መድኃኒት ነው ዳይሬክትሊ እኛ ስንለው ያው ድራግ ስለማንል usually እኛ ጋር ሜዲሲን መድኃኒት ወይ ደግሞ ምን እንላለን he studied medicine አይደለ ሜዲካል ስኩል የገቡ ተማሪዎችን ሜዲሲን አጠና እንላለን ሶ በፍሬንች ግን ዶክተር አሁንኛ ሐኪም ወይ ደግሞ በእንግሊሽም ዶክተር ነው አይደል የሚባለው በፍሬንች ግን ዶክተር is médecin très bien ለሁለቱም ለሴትም ለወንድም እሺ ሶ እዚህ ጋር ዲፈረንስ ካልተቀመጠ ለሁለቱም ጀንደር ይሰራል ማለት ነው አሁን ከታች አሁን ነርስ ላይ እንደምናየው ልዩነት ከታች ሎየር ላይ እንደምናየው ልዩነት ቀደም ኤቱዲያንት ላይ እንዳየነው ልዩነት ከሌለ it means ለወንዱም ለሴቱም አንድ አይነት ነው የምንለው ማለት ነው እሺ ቀጣዩ ደግሞ ምንድነው ነርስ ለምሳሌ ወንድ ነርስ ሲሆን infirmier ሴት ነርስ ስትሆን ኢ ስለምንጨምር እዛ ጋር የመጀመሪያው ከአር በፊት ያለችውም ኢ አክሰንት ግራፍ ስላላት ምን እናረጋለን infirmière ድረስ እናነባለን አክሰንትም ይኖራታል ማለት ነው très bien ቀጣዩ ደግሞ ሎየር avocat ወይም avocat ለወንድ ሎየር ለሴት ሎየር avocat አቮካዶ አይደለም ወይም avocat très bien ቀጣይ ደግሞ ዳኛ ወይም judge ስንል juge ነው በፍሬንች très bien አንዴ ሪቫይዝ እናድርግ ዶክተር ወይም ሐኪም médecin nurse infirmier ወይም infirmière lawyer ወይም ጠበቃ avocat ወይም avocate judge ወይንም ደግሞ ዳኛ juge አርኪቴክቶች ደግሞ አርኪቴክት ለማለት ለሴቱም ለወንዱም አንድ አይነት ነው አርኪቴክት ኢንጂነር ደግሞ መሐንዲስ ለማለት ለወንዱም ለሴቱም ስናነበው ወይ ስንለው ስፒኪንጉ ላይ አንድ አይነት ነው ስንጽፈው ነው የሚለያየው እንደምታዩት ስንጽፈው ለወንዱ አር ብሎ ያቆማል ለሴቷ ደግሞ አር ብሎ ይጨምራል ማለት ነው ስናነባቸው ግን አንድ አይነት ነው ingénieur ኢንጂነር አካውንታንት ደግሞ comptable በጣም አሪፍ ሶ አንዴ ሪቫይዝ እናርግ አርኪቴክት ኢንጂነር ingénieur አካውንታንት comptable ቀደም አርኪቴክት ኢንጂነር ስናይ ተመሳሳይ ነው ተቀራራቢ ነው አይደል ከእንግሊሹ ጋር የአክሰንት ጉዳይ ነው እንጂ ሶ እዚህ ጋር አሁን የምናያቸው በተለይ ከላይ ያለው ሴክሬታሪ እና መጨረሻ ላይ ያለው ጆርናሊስት የአክሰንት ጉዳይ ነው ማለት ነው እንጂ ከእንግሊሹ ጋር ኦልሞስት ተመሳሳይ ነው ሶ ከላይ ምን ማየት እንችላለን ሴክሬታሪ ስንል ሴክሬታር ከዛ ሁለተኛው ደግሞ ኢንፎርማቲሲያን ወይንም ለሴት ሲሆን ኢንፎርማቲሲያን ይሄ ደግሞ ምንድነው አይቲ ሰዎች አይቲ ስፔሻሊስት አይቲ ኤክስፐርት ኮምፒውተር ሳይንስ ኤክስፐርቶችን እንደዚህ ማለት እንችላለን ኢንፎርማቲሲያን ወይም ኢንፎርማቲሲያን ኢንፎርሜሽን ቴክኖሎጂ አይደለ አይቲ ራሱ ስለዚህ ይሄም ኦልሞስት ከእንግሊሹ ጋር ብዙ አይራራቅ ቀጣይ ደግሞ ጆርናሊስት ወይም ጋዜጠኛ ለማለት ስንፈልግ ጆርናሊስት ስለዚህ እንዳያችሁት ኦልሞስት አንድ አይነት ነው ከእንግሊሹ ጋር ማለት ነው የአክሰንት ጉዳይ እንጂ ስለዚህ ሪቫይዝ እናርግ ሴክሬታሪ ኢንፎርማቲሲያን ወይም ኢንፎርማቲሲያን አይቲ ስፔሻሊስት ወይም ኮምፒውተር ሳይንስ ስፔሻሊስት ኤክስፐርት ጆርናሊስት ወይም ጋዜጠኛ አሁን የምናያቸው ፎርቹኔትሊ በተመሳሳይ ሁኔታ ከእንግሊሹ ጋር ተቀራራቢ ትንሽ ስፔሊንጋቸው ስንጽፋቸውና እንዲሁም ደግሞ የአክሰንት ጉዳይ ነው ማለት ነው እንጂ አሁን ለምሳሌ ከሰው ጋር ኮሚዩኒኬት ብናደርግ ፍሬንች ስፒኪንግ ከሆኑ ሰዎች ጋር እነዚህን ቃላቶች ሲጠቀሙ ብዙ እንግዳ አይሆኑብንም ቢኮዝ ኦልሞስት ከእንግሊሹ ጋር ተቀራራቢ ስለሆኑ très bien ስለዚህ ከላይ ስናይ ባንከር ለወንድ ባንከር ቦንኪዬ ምክንያቱም
ባንክ ቦንክ ብለን ነበር ላስት ታይም ቮካቡላሪ ላይ ቦንክ ስለሆነ ያ እዛ ቦታ የሚሰራ ባንከር ደግሞ የባንክ ሰራተኛ ደግሞ ምን ይባላል የወንዶቹ ቦንኪዬ ለሴቷ ደግሞ ቦንኪየር ቀጣይ ደግሞ ፋርማሲስት ወይ ደግሞ የመድኃኒት ቤቶች የፋርማሲ ሰራተኞች ምን እንላለን ለሴት ለወንድ ሲሆን ፋርማሲያን ለሴት ሲሆን ፋርማሲየን አይታችሁት ከሆነ ዛጋ ለሴቷ ደብል ኤን አድርገን ይጨምረናል ማለት ነው ስለዚህ ጥንክር አድርገን ኤንን እርግጥ አድርገን ነው የምንለው ማለት ነው ፋርማሲያን très bien ቀጣይ ደግሞ የጥርስ ሐኪም ወይም ዴንቲስት የምንለውን በፍሬንች ምን ይሆናል ዶንቲስት አንድ አይነት ዶን ጥርስ ነበር በፍሬንች if you remember ዶን ጥርስ ነው ስለዚህ ዴንቲስት ወይ ደግሞ የጥርስ ሐኪም ደግሞ ዶንቲስት almost አንድ አይነት የአክሰንት ጉዳይ እንዳልኳችሁ አንዴ ሪቫይዝ እናርክ ቦንኪዬ ወይም ቦንኪየር ባንከር የባንክ ሰራተኛ ፋርማሲያን ወይም ፋርማሲየን ፋርማሲስት ዶንቲስት የጥርስ ሐኪም ዴንቲስት እዚህ ጋር ደግሞ ማናጀር ለማለት ቅድም ምን አይተናል ማናጀር ወይ ዳይሬክተር ዲሬክትሪስ ማለት እንችላለን ብለናል በተጨማሪ ደግሞ ዳይሬክትሊ ማናጀር ለሚለው ቃልም አቻ ትርጉም አለው ለፍሬንቹ ማለት ነው it's just የአክሰንት ጉዳይ አሁን ማናጀር ጂ ሳውንድ እንደ ዥ አይደለም ተነበበው ሁሌ ስፔሊንግ ራሱ ስንማር ስለዚህ ማናጀር très bien ቀጣዩ ደግሞ ኮንሰልታንት ወይ ደግሞ አማካሪ የኢንጂነሪንግ ላይ የኮንስትራክሽን አማካሪ ሊሆን ይችላል የቢዝነስ አማካሪ ሊሆን ይችላል የትምህርት አማካሪ ብዙ አይነት ኮንሰልታንቶች አሉ አይደለ ስለዚህ ለነዚህ ኮንሰልታንቶች ደግሞ ይሄንን ቃል መጠቀም እንችላለን ለወንድ ሲሆን ኮንሱልታንት ለሴት ሲሆን ኮንሱልታንት très bien ቀጣይ ደግሞ ትራንስሌተር ወይ ደግሞ ትርጉም ስራ የሚሰሩ ሰዎች አሉ አይደለ ሶ ለወንድ ሲሆን traducteur ለሴት ሲሆን traductrice très bien ሶ አንዴ ሪቫይዝ እናርክ ማናጀር ወይም እዚህ ጋር ዲሬክተር መጠቀም እንችላለን ማናጀር ኮንሱልታንት ወይም ኮንሰልታንት አማካሪ traducteur ወይንም traductrice translator ትርጉም ሰሪ እዚህ ጋር ደግሞ ለምሳሌ ከላይ ያለውን ስናይ ድራይቨር ወይም ሹፌር ለማለት ሁለት አይነት ኦፕሽን አለን እዚህ ጋር ብዙ የሚመስለው ለምንድነው ለሴት ለወንድ እያለ ስለሚለያይ ነው እንጂ ሾፌር ወይንም ደግሞ ኮንዱክትሪስ የሚለው እንዳልኳችሁ ለሴት ለወንድ የተባለ አክሰንቱ ስለሚለያይ ኢቭን ስንጽፈው ትንሽ ቫሪዬሽን ስላለው ነው እንጂ ሁለት አይነት መንገድ ነው ያለው ማለት ነው ቀደም ስቱደንትን ኢሌቭ እና ኤቱዲያን የሚለው እንዳየ ነው ማለት ነው እዚህ ጋር ደግሞ ሾፌር እና ኮንዱክተር የሚለውን ማየት እንችላለን ማለት ነው très bien ስለዚህ ያንዳንዱን ስናይ ድራይቨር ለማለት ምን ማለት ይችላልው በአማርኛ ምንድነው ሹፌር አይደለ ስለዚህ በሱ ማስተዋወስ ትችላላችሁ ስለዚህ ያቺ ሹፌር የምትለዋን ቃል ራሱኛ አይ ፊል ላይክ ከፈረንሳይኛ የወሰድን ይመስልኛል በአማርኛ ሌላ ዳይሬክት ትርጉም ሊኖረው ይችላል እርግጠኛ አይደለሁም የምታውቁ ሰዎች ባካችሁ ኮሜንት ሴክሽን ላይ በትክክለኛው በጥሬ አማርኛ ሹፌር ምንድነው ምክንያቱም ብዙ አይነት እኛ አንጠቀምባቸው እንጂ አሉ አይደል ለእያንዳንዱ ነገር አማርኛ ትርጓሜ አማርኛ አቻ እንዳለው እርግጠኛ ነኝ ግን ስለማላቀው ነው ባካችሁ ኮሜንት ሴክሽን ላይ ጻፉልኝ እንማማርበት très bien ስለዚህ ድራይቨር ለማለት ለወንድ ሾፌር ለሴት ሾፌዝ ወይንም ደግሞ ኮንዱክተር ለወንድ ኮንዱክትሪስ ለሴት ማለት እንችላለን ማለት ነው በጣም ጥሩ ቀጣይ ደግሞ መካኒክ ለማለት ሜካኒሲያን ለወንድ ሜካኒሲያን ለሴት ሶስተኛውን ደግሞ ስናይ ፕለምበር ወይም ቧንቧ ሰራተኛ ፕሎምቢዬ ለወንድ ፕሎምቢየር ለሴት ሪቫይዝ እናርክ ድራይቨር ለማለት ሾፌር ወይንም ኮንዱክትሪስ ማለት እንችላለን መካኒክ ሜካኒሲያን ወይንም ሜካኒሲያን ፕለምበር ወይንም ቧንቧ ሰራተኛ ፕሎምቢዬ ወይም ፕሎምቢየር
እዚህ ጋር ደግሞ ሌላ የእጅ ሙያዎች የምናያቸው አሉ። አንደኛው መጀመሪያ ላይ የምናየው ምንድነው? ማሶን ማለት ኢሜጁ ላይ እንደምታዩት ግንበኛ ቢልደር ሜሰን አይደለ? ስለዚህ ይሄ ጡብ፣ ሸክላ ምንድነው ብሎኬት የሚሰሩ ግንበኛ የምንላቸውን ሰዎች ይወክላል ማለት ነው። ቃሉም ራሱ ስራው ፕሮሰሱ ማሶነሪ አይደለም የሚባለው ማሶነሪ ወርክ። ስለዚህ ማሶን በሚለው ማስታወስ ትችላላችሁ። ስንጽፈው ግን ዶንት ፎርጌት ሲ ላይ አክሰንት ያላት ምክንያቱም እንደ ኤስ ስለምትነበብ ሲ ላይ እንደዚህ አይነት አክሰንት ከስር ያያችሁት አይነት ጭረት ወይ ደግሞ ጥፍ ያለች ነገር ስናይ ሲን እንደ ኤስ ነው የምናነበው። always remember እሺ። ታዲያ ቀጣዩ ደግሞ ምንድነው? ኤሌክትሪሽያን ወይ ደግሞ የኤሌክትሪክ ባለሙያ ስንል ምንድነው? ኤሌክትሪሲያን ለወንድ፣ ኤሌክትሪሲያን ለሴት። ቀጣይ ካርፔንተር ወይ ደግሞ የእንጨት ስራ ባለሙያ ምንዊዚዬ። ይሄን በምን ማስታወስ ትችላላችሁ? እንዴት ነው? MEN ድረስ ብታነቡት ለምሳሌ ምን ሃንድ ወይም እጅ የሚለውን ያመለክታል በፍሬንች። ስለዚህ ምንዊዚዬ የእጅ ስራ ስለሆነ የእጅ ሙያም ስለሆነ በዛው ማስታወስ ትችላላችሁ። ምንዊዚዬ ካርፔንተር ወይም እንጨት ባለሙያ። ታዲያ ሪቫይዝ እናድርግ። ማሶን ቢልደር ሜሰን ወይ ደግሞ ግንበኛ፣ ኤሌክትሪሲያን ኤሌክትሪሽያን የኤሌክትሪክ ባለሙያ፣ ምንዊዚዬ ካርፔንተር የእንጨት ስራ ባለሙያ። ገበሬ ወይንም ደግሞ ፋርመር ለማለት በፍሬንች ለወንድ አግሪኩልተር ለሴት አግሪኩልትሪስ። ይሄን በማስታወስ ትችላላችሁ። አግሪካልቸር በሚለው ቃል ግብርና አይደለ አግሪካልቸር። ስለዚህ በሱ ለማስታወስ መሞከር ትችላላችሁ ማለት ነው። አግሪኩልተር ወይም አግሪኩልትሪስ። ቀጣዩ ደግሞ ፔይንተር። ይሄ ለቀለም ቀቢ ሊሆን ይችላል ወይ ደግሞ ሰዓሊ። ፔይንተር እንለለ በእንግሊሽ። ስለዚህ በፍሬንች ምን ይሆናል? ፓንትር። ይሄ the only difference እንደምታዩት የስፔሊንጎቹ መቀያየር ቦታ መቀያየር። ለምሳሌ በእንግሊሹ TER ነው፣ በፍሬንቹ TRE ነው። እና አር ቦታ ይቀያየራሉ። ከእንደገና ደግሞ PE ብሎ ይጀምራል በፍሬንቹ፣ በእንግሊሹ PA ብሎ ይጀምራል። እንደዚህ አይነት ነገሮችን ስትጽፉ ለማስታወስ ሞክሩ። ስናነብ ደግሞ አክሰንቱንም ለማስታወስ እንሞክር ማለት ነው እንጂ ተቀራራቢ ነው። ቀጣይ ሶስተኛ ደግሞ ኩክ ወይ ደግሞ የምግብ ባለሙያ አብሳይ፣ ሼፍ ለማለት ስንፈልግ ኩዊዚኒዬ ለወንድ፣ ኩዊዚኒየር ለሴት። ኩዊዚን ምንድን ነበረ? ኪችን አይደለ? ከዚህ በፊት ሳሎን፣ ባዝሩም፣ ኮሪደር ምናምን ብለን ዳይኒንግ ፕሌስ ምናምን ብለን ኪችን ብለን ተምረን ነበረ if you remember። so ኩዚን ኪችን ነው፣ ኩዚን ምግብም ነው። ስለዚህ ኩዚኒየር ወይ ደግሞ ኩዚኒየር ምን ይሆናል? ሼፍ ወይም ኩክ። ታዲያ ቀጣይ ደግሞ ዌይተር ወይም ዌይትረስ አስተናጋጅ፣ ወንድ አስተናጋጅ ሴርቨር ወይም ዌይተር። ሴት አስተናጋጅ ደግሞ ሴርቨዝ ዌይትረስ። አንዴ ሪቫይዝ እናድርግ። አግሪኩልተር ወይም አግሪኩልትሪስ ፋርመር፣ ፓንትር ፔይንተር ወይም ቀለም ቀቢ ወይም ስዕል ሰዓሊ፣ ኩዊዚኒዬ ወይም ኩዊዚኒየር ኩክ ወይም ምግብ አብሳይ፣ ሴርቨር ወይም ሴርቨዝ ዌይተር ዌይትረስ ወይም አስተናጋጅ። ከላይ ምስሉ ላይ እንደምናየው ፀጉር ሰሪ የፀጉር ስራ ባለሙያ ለወንዶች ፀጉር ቤት ሊሆን ይችላል፣ ለሴቶች ፀጉር ቤት፣ ለሁለቱም በእንግሊሽ ሄር ድሬሰር የምንለው ማለት ነው። በፍሬንች ባለሙያው ወንድ ሲሆን ኳፈር፣ ባለሙያዋ ሴት ስትሆን ደግሞ ኳፈዝ እንላለን ማለት ነው። ቀጣይ ደግሞ ልብስ ሰፊ ወይም የልብስ ስፌት ባለሙያ ወይም በእንግሊሹ ቴይለር የምንለው፣ በፍሬንች ወንዱ ታየር፣ ለሴት ታየዝ። ቀጣይ ደግሞ ሴኩሪቲ ጋርድ ወይ ደግሞ ሴኩሪቲ ጋርድ እንደ ጥበቃ ሊሆን ይችላል። ሴኩሪቲ ራሱ ይሄ አጠገባችን ሴሌብሪቲዎች ይዘው የሚዞሩት ወይ ደግሞ ባለስልጣናት ጋር የሚሄዱት ሊሆኑ ይችላሉ። ኦቨርኦል ደግሞ የአንዳንድ የካምፓኒዎች የሆቴሎች ምናምን ሊሆን ይችላል ማለት ነው። ስለዚህ ሴኩሪቲ ኦልሬዲ ሴኩሪቲ ነው። ስለዚህ
በጋርድ ፋንታ ወይ ደግሞ ኤጀንት እንደሚለው ሴኩሪቲ ኤጀንት መባል ይችላል በእንግሊሽ ሶ agent de sécurité agent de sécurité sécurity guard très bien ቀጣይ ደግሞ ክሊነር ወይ ደግሞ የጽዳት ሰራተኛ ለሴት ኔትዋየዝ ለወንድ ኔትዋየር très bien ሪቫይዝ እናርግ coiffeur coiffeuse ፀጉር ባለሙያ hairdresser tailleur tailleuse tailor ልብስ ሰፊ agent de sécurité security guard ወይንም ጥበቃ ወይንም guard nettoyeur nettoyeuse cleaner ወይም ጽዳት ሰራተኛ እዚህ ላይ ደግሞ ምን እናያለን እነ soldier police firefighter politician የመሳሰሉትን እናያለን እያንዳንዱን እንያቸው ሶ የመጀመሪያው militaire soldier ወይንም ወታደር ቀጣይ ደግሞ ፖሊስ ኦፊሰር ወይ ደግሞ ፖሊስ ለማለት ብዙ ኦፕሽን አለ ቀጥታ ፖሊስ ብቻ ማለት እንችላለን ፖሊስ ከዛ ደግሞ ፖሊሲዬ ለወንድ ፖሊሲየር ለሴት ማለት እንችላለን ሌላኛው ደግሞ ኦፊሲየር ደ ፖሊስ ኦፊሲየር ደ ፖሊስ ፖሊስ ኦፊሰር ማለት ስንፈልግ ማለት ሶ ፖሊስ ማለት እንችላለን ፖሊስ ኦፊሰር ማለት እንችላለን አይደል ስለዚህ በዛ መሰረት ፖሊስ ፖሊሲዬ ወይም ፖሊሲየር ኦፊሲየር ደ ፖሊስ ማለት እንችላለን ማለት ነው très bien ቀጣይ ደግሞ ፋየር ፋይተር ወይ ደግሞ የእሳት አደጋ ሰራተኛ ለወንድ ፖምፒዬ ለሴት ፖምፒየር très bien ቀጣይ ፖለቲሽያን ወይም የፖለቲካ ወይም ፖለቲከኛ ምንለው አለ አይደል ሶ ለወንድ ፖለቲሲያን ለሴት ፖለቲሲያን አንዴ ሪቫይዝ እናርክ ሚሊቴር ሶልጀር ወታደር ፖሊስ ፖሊሲዬ ወይም ፖሊሲየር ኦፊሰር ደ ፖሊስ ካለን ፖሊስ ኦፊሰር ወይም ፖሊስ ፖምፒዬ ወይም ፖምፒየር ፋየር ፋይተር ወይም የእሳት አደጋ ባለሙያ ፖለቲሲያን ወይም ፖለቲሲያን ፖለቲሽያን ፖለቲከኛ ፓስተር ማለት ስንፈልግ በፍሬንች ከእንግሊሹ ጋር ተቀራራቢ ነው it's just accent ነው የምንቀይረው ር ላይ አክሰንቷን እናስተውል ፓስተር très bien priest ማለት ስንፈልግ ወይም ካህን አንዳንድ ሃይማኖቶች ላይ የሴትም የወንድም ስላለ ለምሳሌ ለወንድ ካህን prêtre እንላለን ለሴት ሲሆን ደግሞ prêtresse priest ወይም priestess ኢማም በእስልምናው ደግሞ ኢማም ያው በፍሬንቹም አንድ አይነት ነው ኢማም ነው የምንለው singer ወይም ዘፋኝ ማለት ስንፈልግ ለሴት chanteuse ለወንድ chanteur très bien actor ወይም actress ተዋናይ የሴትም የወንድም ተዋናይ አለ አይደል ሶ እንደዛ ማለት ስንፈልግ በፍሬንች acteur actrice acteur ለወንድ actrice ለሴት almost ተመሳሳይ አይደል እንደውም ትንሽ ወጣ ቢል እዚህ ጋር chanteur እና chanteuse ነው ለማስታወስ የሚያስፈልገው እንጂ ሌላው ከእንግሊሹ ጋር ተመሳሳይ ነው አንዴ ሪቫይዝ እናርክ pasteur prêtre ወይም prêtresse priest imam ያው imam chanteur ወይም chanteuse singer ዘፋኝ acteur ወይም actrice actor actress ወይም ተዋናይ ተጨማሪ ፕሮፌሽኖች ደግሞ እዚህ ላይ እናያለን አንደኛው commerçant ወይም commerçante ለሴት እነዚህ ደግሞ ምንድነው ነጋዴዎች ቢዝነስ ኦነሮች ሶ ለምሳሌ አንዳችን ቢዝነስ ኦነር ከሆነ ምን ማለት እንችላለን je suis commerçante አኔ ሴት ነኝ አይደለ ሶ እኔ ቢዝነስ ኦነር ነኝ ወይ ደግሞ እኔ የራሴ የሆነ የንግድ ተቋም አለኝ ወይ ደግሞ የራሴ የሆነ ቢዝነስ አለኝ ማለት በፈልግ ፕሮፌሽኔን ስናገር ምን ይሆናል je suis commerçante ፊሜል ስለሆንኩ ወንድ በሆን ደግሞ je suis commerçant ላለው ማለት ነው très bien ይሄን further በኤግዛምፕል ስለምናይ next lesson ላይ don't worry ስለዚህ commerçant ወይም commerçante trader business person የንግድ ሰው የንግድ ባለሙያ የራሱ ቢዝነስ ያለው ቀጣይ ደግሞ ፓይለት ምስሉ ላይ እንደምናያቸው ፓይለት ለሴቱም ለወንዱም ፒሎት très bien ካፒቴን ደግሞ ካፒቴን
it's all the same. It's just ትንጥዬ የአክሰንት ጉዳይ ቲ ላይ ርግጥ ይላል ፍሬንች ሲሆን ማለት ነው። ካፒቴን ካፒቴን ፒም ጥብቅ ይላል። ስለዚህ የመርከብ ካፕቴን ደግሞ ማለት ብንፈልግ ወይም ሺፕ ካፕቴን የተለያየ አይነት ካፕቴን አለ አይደል? የመርከብ አለ፣ የውትድርና ላይ ራሱ አንዳንድ ካፕቴን የሚባሉ አሉ፣ የፓይለት የአየር በረራም ካፕቴን ይባላሉ። ሶ ጀነራሊ ካፒቴን እንላለን። ግን ደግሞ ለምሳሌ የሺፕ ካፕቴን የመርከብ ካፕቴን ማለት ብንፈልግ ካፒቴን ዱ ናቪር ካፒቴን ዱ ናቪር። ታዲያ ከላይ ሪቫይዝ እናድርግ። ኮሜርሶን ወይም ኮሜርሳንት ቢዝነስ ፐርሰን ትሬደር፣ ፒሎት ፓይለት፣ ካፒቴን ዱ ናቪር ሺፕ ካፕቴን ወይም የመርከብ ካፕቴን። አንድ የረሳሁት ያልጻፍኩት ምን አለ? ሙዚቀኛ ወይም ሚውዚሲያን ለወንድ፣ ሚውዚሲያን ለሴት። እስቲ ኮሜንት ሴክሽን ላይ ጻፉልኝ የወንዱንም የሴቱንም ዲፍረንሷን። ራይቲንጋችሁንም በዛው ቴስት እናደርጋለን። ጎ አሄድ አሁኑኑ ኮሜንት ሴክሽን ላይ ሚውዚሲያን እና ሚውዚሲያን እንዴት እንደሚጻፍ ሞክሩ። très bien። ስለዚህ እስካሁን ያየናቸው ለሰኖች አይ ሆፕ ዩስፉል ነበሩ። ዴይ ቱ ዴይ አክቲቪቲዎቻችሁ ላይ የምትጠቀሟቸው ሌሎች አጠገባችሁ ያሉ ቤተሰቦቻችሁ ውስጥ ያሉ ኢቭን ራሱ ያላችሁ ፕሮፌሽን ነው ብዬ አስባለሁ። ምክንያቱም በተቻለ አቅም ጀነራል እና ኮመን የሆኑትን ፕሮፌሽኖች ነው ይዤ ለመምጣት የሞከርኩት። ኦፍ ኮርስ የረሳኋቸው ሊኖሩ ይችላሉ። መርሳት ብቻም አይደለም እንዳልኳችሁ ጀነራል የሆኑትን ነው እንጂ ሁሉንም ዳሰን አንጨርስም በአንድ ሌሰን። ሶ ሁሉንም አላቀረብኩም። ስለዚህ ፊል ፍሪ ቱ አስክ ሚ ኮመንት ሴክሽኑ ላይ የኔ ፕሮፌሽን ይሄ ነው ወይ ደግሞ የእህቴ ፕሮፌሽን ወይ ደግሞ ኢቭን ሜንሽን ባታደርጉ ራሱ እንትን ፕሮፌሽን በፈረንሳይኛ ምንድን ነው የሚባለው ብላችሁ መጠየቅ ትችላላችሁ። ፊል ፍሪ በእንግሊሽም በአማርኛም በተመቻችሁ ጠይቁኝ ኮመንት ሴክሽን ላይ መልስ ሰጣችኋለሁ። ብዙ ከሆነ ደግሞ ጥያቄያችሁ ሰብሰብ አድርገን አንድ ሌሰን እንሰራበታለን ማለት ነው። ቀጣይ ሌሰን የሚሆነው ቅድም ሜንሽን እንዳደረኩላችሁ በተደጋጋሚ ኤግዛምፕሎች ለእያንዳንዱ ፕሮፌሽን በኤግዛምፕል እንዴት ነው ስለ ራሴ ፕሮፌሽን የምናገረው፣ ስለ ባለቤቴ ፕሮፌሽን እንዴት ነው የምናገረው፣ ስለ እህቴ ፕሮፌሽን እንዴት ነው የምናገረው የሚለውን ምክንያቱም ማወቅ ስላለብን እንዴት በስቴትመንት ውስጥ ሴንቴንስ ላይ ስንሰራ በምን መልኩ ኢቭን ስንጠይቅ እንዴት ነው የሰውን ፕሮፌሽን መጠየቅ የምንችለው በጥያቄ መልክም በመልስ መልክም እያደረግን ኤግዛምፕሎች በደንብ እንሰራለን። ቴንክ ዩ ሶ ማች ለነበረን ቆይታ በጣም አመሰግናለሁ። ሐሳብ አስተያየት ካላችሁ any kind of comments ቀበላለሁ። feel free to ask me any questions እባካችሁ። très bien, à bientôt, au revoir.